እንባቸውን በባሊ ቀርቶ ነበር ሻወር መውሰድ የምፈልገው። እሱ ነው የሚያስደስተኝ። በምድር ላይ እንደ ታምሮ አይነት የሚያስጠላኝ ሰው የለም። ጉረኛ ሰው አልወድም። በጣም ነው የሚደብረኝ። ጠራችሁኝ እንዴ? እንዴት አሜ? ምን ሆነሃል? ጥላቻ እንዴት እንደሆነ ቆይ አሳይሻለሁ። አንቺ ነቀስ። መጥራት እኮ ቀላል ነው አይደል? ታምሩ ታምሩ። አይ የለም ፍቅር ይዞሽ ያውቃል? ምን አልሽ? የድሩ ዳኛ 2 ቀን ሙሉ እኮ ተመላልሰው እኮ መተው ስላንቺ ጠይቀውኛል። ያለ እናት ነው እንዴ ወደዚህ ምድር የመጣ? ቆይ ሮቦት ነህ ልበል? አስተሳሰብህ ሁሉ የፋብሪካ ከመስመር እያለፍክ ነው። ሰብለ አንቺ ሰብለ ስጠራ ለምንድን ነው የማሰሚው? ብዙ ጠራውሽ እኮ። ሙዚቃ እያዳመጥኩ ስለነበርኩ ነው ያልሰማሽም። ማዬ ደግሞ ወንድሜ ምን አድርግ እያልሽው ነው? ምን አደረኩት እኔ? ያው በጣም ስለናፈቀኝ ነው። ሲናፍቀኝ ደግሞ ቅፍ አድርጌ እያወራሁት እኮ ነው። እሱ ሲናፍቃል፣ ለእኔም ለራሴ የእግር እሳት ሆኖብኛል። እንደወጣ እኮ ነው አንድ ወንድሜ የቀረብኝ። እሱ ቢኖርልኝ ኖሮ እኔም እንደዚህ አልጨነቅም ነበር፣ አልከፋም ነበር። እሱ ስለሁላችንም መድኃኒት ነበር። ደግ ሰው እንደሆነ አይበረክትም። ቆይ ደግሞ ለምንድን ነው ከትምህርት ቤት የተመለስሽው? እዚህ ቁጭ ብለሽ ማዘን ፈልገሽ ነው? ረፍዶብኝ ነው የተመለስኩት። አጎቴ 20 ዓመት ሲሞላኝ የሚያሳካልኝ ቃል ነበረው እና እሱን እያሰብኩኝ ነው ተኝቼ የረፈደብኝ። ለዛ ነው። ነፍሱን ይማረውና ላንቺማ ሁሉ ነገርሽ ነበር። ሚስጥረኛሽ፣ ጓደኛሽ፣ ሁሉ ነገርሽ ነበር። ሁሉ ነገሬ ነው በድንገት ያጣሁት። አይዞሽ፣ እኔ እናትሽ አለሁልሽ። ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው። እኔማ ሱቅ ልልክሽ ነበረ። በቃ እኔ ራሴ ልሂድ። አረ ማዬ ችግር የለውም። እኔ እያለሁ ማን አትሄጂም። እኔ ደርሼ እመጣለሁ። አንተ ምስጥረኛዬ፣ ሁሉ ነገሬ ነበርክ። እህትናት ቆንጅዬ ናት። ዘመዴን አተዋወቂያት። ከዚህ በፊት እኮ 1-2 የምታ ነበር። እንዴት አላይሻትም? አላወቅኳትም። ሰብለ እባላለሁ፣ ጎረቤቱ ነኝ። ሪች እባላለሁ፣ ዘመዱ ነኝ። ቆንጆ ጎረቤት ነው ያለክ። ቆንጆ ጎረቤት ሲኖር ጥሩ ነው ይባላል አይደል? እንዴ ሰብሌ? እኔ አላቅም። በሉ ግቡ። እኔ እያለሁ ትጃናጃናለህ እንዴ? ትንሽ አታፍርም? ምን ችግር አለው? ዘመድ አይደለሽ እንዴ? እንደውም አንቺ እኮ ለማግባባት መሞከር ነበረብሽ። እሷ ካለች እኔ ምን ሰራለሁ ታዲያ? ልውጣ። ከፈለክሽ መግባት፣ ከፈለክሽ መመለስ። ከተመለስሽ እንደውም እኔ እሷን ዘመድ ያደርጋለሁ። አይናውጣ ባለጌ ነበር የሚያስብልክ። ትገባለህ ወይስ ትጠብቃታለህ? አይናውጣ ብለሽ እንደሰደብሽኝ ነው የምቆጥረው። እኔ አሁን አስገብቼ ስብርብርሽን ነው የማወጣው። ከቻልክ ሞክር። የኔ ተብ ምን ሆነሽ ነው እንደዚህ ብቻሽን ኩርምት ብለሽ የተቀመጥሽው? እኔ ምንም አልሆንኩ። ዝም ብዬ ነው እዚህ ተቀምጬ ያገኘኸኝ። እኔ እንኳን አይደለም አንቺ ብቸኛዋ እህቴ፣ የትኛውም ሴት ስትከፋ ሳይ እንደሚደብረኝ ታውቂያለሽ። ታዲያ ምን ሆነሽ ነው እንደዚህ ብቻሽን ኩርምት ብለሽ የተቀመጥሽው? ለእኔ ለአንድ ወንድምሽ ያልተናገርሽ ለማለት ትናገሪ? አቤሌ ምንም ስላልሆንኩ ነው አልኩህ እኮ። ስትዋሺ አያምርብሽም። የሆንሽውን ለእኔ ለአንድ ወንድምሽ ካልተናገርሽ ለማለት ትናገሪ ነው። ይኸውልሽ ደግሞ ማዬ ምንም ብትልሽ ደግሞ እንዳትከፊ። ደግሞ የእናት ቁጣ ምርቃት ነው። እናታችን እኮ አሁን በእኛ መደሰት ነው ያለባት። እናታችንማ ማስደሰት ግዴታችን እኮ ነው። እሷ ሁሉንም ነገር የምታደርገው ለእኛ ብላ ነው። ተምረን ተመርቀንላት በትምህርታችንም ስኬታማ ሆነ ነው ማየት የምትፈልገው። እና እኔ ያዘንኩት በእናቴ አይደለም በራሴ ነው የማዝነው። ለምንድን ነው በራስሽ የምታዝኝ? አቤሌ እኔ አጎቴ በጣም እየናፈቀኝ ነው። በህልሜም ብዙ ጊዜ ይመጣል። ያጎታችን ጉዳይማ የሁላችንም እኮ ናፍቆት ነው። ደግነቱ፣ ለሰው አዛኝነቱ፣ በዛ ላይ ደግሞ የዋነቱ ሲመክረን የነበረው እንዳለ ትዝ ይልሻል።
ወይኔ አጎቴ፣ ይኸው በሱ የተነሳ አይደል እኔስ እንደዚህ ጥቁር ማዘወትረው። በልጅነት የምታስታውሰው እሱ ደጋግሞ የነገረህ ነገር አለ እንዴ? የአጎታችን ንግግርማ ምኑ ይረሳል? ግን ደግሞ በጣም አለ። ሳስበው ራሱ አልቅስ አልቅስ ነው የሚለኝ የኔ ምስኪን አጎት። እስቲ ምንድን ነው የነገረህ? የምታስታውሰውን ንገረኝ። ታምሩ ቤት ነው? ምንድን ነው? ምን ተፈጥሮ ነው ጩኸቱ? አስደነግጣችሁኝ እኮ። ተጣልታችሁ ነው እንዴ? ጣቶቿን ወለም ብሎ አሳሻት ጩኸቷን ለቀቀችው። ለመሆኑ ማሸት ትችላለህ ወይ ዝም ብለህ ነው ያሻሃት? ማሸት እችላለሁ። ኧረ አልችልም። ዝም ብዬ ነው የተለማመድኩባት። እኔን የመሰለች እጇ መድኃኒት ነው የተባለላት እያለሁኝ አንተ መለማመጃ አደረካት። ሳትችል እኮ ነው አስተያስ ያስጨውካት እንደዚህ። በል በትኩሱ እንትን ሳትል ይዛትናና። ኧረ ትኩስም ነው ትኩስም አይደለም፣ ቀዝቅዟል። የኔ ልጅ ቫዝሊንና መቀመጫ ማምጭልኝ ከቤት ቶሎ በይ። አንተ ደግሞ ሂድና ቶሎ በል ዘመድህን ይዛትና። እሺ ዘመዴን ይዣት እመጣለሁ። በቃ አንቺ ሁሉም ነገር ነሽ ማለት ነው አይደል? ለጎረቤት ደራሽ፣ ወጌሻውም ምኑም በቃ ለሰው መኖር አይደክምሽ ማለት ነው። ግዴታዬ ነው። በአንድ ወቅት እኮ የተከበርኩኝ የቀበሌ ምክር ቤት አባል ነበርኩ። እንዴት ይረሳል ወይዘሮ ቀለሙ? ባይሆን ለውዷ እህቴ የሚሆን መድኃኒት የለዎትም? ማለት እህቴ ተክዛ ሰሞኑ በጣም እያዩዋት። እስኪ ለሷ የሚሆን የሆነ መድኃኒት ፈልጊላት። በወንድሜ ናፍቆት እኮ ነው የምታዝነው። ይኸው ይሄ ወር በገባ ቁጥር ስለሱ ነው የምታስበው። ናፍቆት ደግሞ በጊዜ ይፈታል። እውነት እኮ ነው። መድኃኒቱ በጊዜ ሂደት ነው የሚገኘው። አረቀስ አይዞሽ የኔ ልጅ። እንዴ እስቲ ምግቢ እሺ። እንዴ ቆዳ ብሎ እኮ አጥንት ነው። ትንሽ እንኳን ስጋ የለሽም። ለዚህ እኮ ነው የምትሰባበሪው። ባሏ ነው ዋጣና እጇን የሰበረው። ይሄ የተረገመ እናቷ በህይወት የለችም። ለዛ ነው እኔ ጋር መጠለያ ስለሌላት የመጣችው። አበድኩልሽ ሞትኩልሽ ብሎ የቤቱ ካስገባ በኋላ እጇንም ምኗንም እየሰባበረ ይሄ ክፉ። እጇን ብቻ አይደለም የሰበረው ልቧንም ሰብሮታል። ይሄ የማይረባ ቅስመ ሰባሪ። የሚገዛ ነገር ካለ ንገሩኝ፣ እኔ ውጪ ነኝ። አቤል ብቻውን ቆሟል፣ እንዳይደብረው አብሬው ልሁን። በል እስቲ ሄድላት፣ ብቻውን እንዳይሆን ሄድ። በልጅነት ያግብቼው እየረገጠ ያስጮኸኛል። አሁንማ በእኔ ጩኸት ጎረቤት ሁሉ ተማረረ። ትዳር በጮታ አይረበሽም። በዛ ላይ የልጅነት ባልሽ ነው። ቢደበድብሽም ዋጥ አርገሽ ዝም ማለት ነው ያለብሽ። ሲብስብኝ እኮ ነው። ምን ላድርግ? ደግሞ እኮ ጨካኝ ነው እንዴ። አንቺ መፋታታችን እንዴ እየተደበደብሽማ መኖር የለብሽም። በባል መረገጥ ወጉ ነው። ቻዩት ላይ ነበር እናቴ። መፋታት መፍትሄ አይደለም፣ ችሎ ዝም ማለት ነው። ኧረ ቀስ እንኪማዬ በዚህ ሻት። ኧረ ይሄም ተሰብሯል። ኧረ እዚህ ጋርም ተጎድታለች። በደንብ ሻት እማዬ። ይኸው እስቲ ጥፍሮቿ ራሱ ስብርብር ብለዋል እኮ። ታሳዝናለች በጣም። አንድ ቀንማ በመክተፊያ አንጥለኝ መቱኝ። ሞቼ ነበር። እንዴት ልጁ። አሁንማ ሱስ ሆኖብኝ ነው መሰለኝ። ካልደበደበኝም ይከፋኛል። ምን አልሽ አንቺ? ስልኬ ጮኸ ዱላ ነው። ከወንድ ጋር አወራሽ ዱላ ነው። ምግብ ያልጣፈጠውን ዱላ ነው። በቃ በየደቂቃው ዱላ ነው። እናቴ ጋር እንዳልሄድ፣ እናቴ በህይወት የለችም። አባቴ ጋር እንዳልሄድም እሱ ሌላ አግብቷል። ይኸው ሲብስብኝ ታምሩ ጋር መጣ። ከዚህ በኋላ ከነካሽ እኔ ጋር ምን? እሺ እኔንም እንደናትሽ መንካቱማ አይቀርም። እጄን ታሽጌ ቤት ውስጥ ስገባ መልሶ ይሰብረኛል። መልሶ መስበሩ ስለማይቀር አንድ ላይ መጥቼ ብታሽ ይሻለኛል። ቆይ ግን አንቺ ባልሽ ምን አይነት ሰው ነው? ሰካራም ነው። በቃ ሲነጋም ሲመሽም መጠጣት ነው። ደግሞ እኮ አረቄውን ነው ሲጋት የሚውለው። ሲመሽ ይገባና እኔ ሲረግጠኝ ያድራል። የሚረግጥ ይርገጠው። ይሄ አህያ ምን አህያ ብቻ ፈረስም ጭምር ነው። ኧረ ቀስ ዞሽ አሁን ገባልሽ። አይዞሽ። ዘመድ በጣም ታሳዝናለች። ደግሞ ዛሬ ቆንጆ ናት። ጩኸቷ በጣም ያሳዝናል። ከተመቸች ለምን አታገባትም? ማለቴ አሁን በቅርቡ ባሏ መፍታቷ አይቀርም። አንተ ትቀልዳለህ። እኔ መጀመሪያ እናቴ መጦር ነው ፈልገው። አሁንም ከእናቴ ጋር እንደዚህ ስትሳሳቅ ሳይ ነው ደስ ያለች። እናትህን እንደዚህ ባንዴ ፈታ የምታደርግ ሴት ካጣህ እኔም ብሆን እፈልግልሃለሁ። ለምን እሷንም ቢሆን አታገባትም? ማለቴ ጥሩ ሴት ናት። ተይ ይቅርብሽ እያልኳት በወጣትነቷ አግብታ የሰካራ መጫወቻ ሆነች። በወጣ በገባ ቁጥር ይቀጠቅጣታል። ይኸው እሷም ዱላውን ለምዳ ይኸው አብረው ቁጭ ብላለች። ይልቅ እንደ ህግ ተማሪነቴ የማግዛት ነገር ካለ የትኛውንም ነገር ለማገዝ ዝግጁ ነኝ። የትኛውም ሚስት መደብደብ፣ በባሏ መጨቁን ምናምን የለባትም። ህጉ ነው የሚለው። መቀጥቀጥም ሱስ ይሆናል። አንዳንድ ክፉ ልማዶች ሱስ ሲሆኑ አይቻልም። ዱላ ግን ሱስ ሲሆን አይቻልም። አንዳንድ የህግ አስከባሪዎች እኮ ደህና ነህ የሚልሁ እኮ በዱላ ነው። እኔ የምለው ግን ህጉ ግን ደብድቡ ይላል እንዴ? የሚፈቅድም የማይፈቅድም ይመስለኛል። እና ዱላ ይዘው የሚዞሩት ለጌጥ ነው እንዴ?
ይልቅ እሱን ተውና እህት ግን ምን ሆና ነው ጥግ ጥጉን ይዛ የምትቀመጠው? ወደ ሽንት ቤት ሲሄድ ቁዝም ብላ ቁጭ ብላ ነው ማያት። ስመለስም ቁጭ ብላ ነው ማያት። ወደ ስራ ሲሄድም እሷ ስታዝን ነው ማያት። እና ብታናግራትና ለዚህ ችግር መፍትሄ ብታመጣ ጥሩ ይመስለኛል። እሺ አናግራታለሁ። ታውቃለህ እኔ ራሱ ሰሞኑ በእሷ ባህሪ ለውጥ በጣም ግራ የተጋባው ነው። የእሷ የባህሪ ለውጥ አይመስለኝም፣ የባህሪ ነውጥ ነው። ያጎቴ ሙት ዓመት ስለደረሰ ነው እንደዚህ እየሆነች ያለችው። በጣም የሚገርም እኮ ነው። አንድ ቀን ቸግሮኝ ገና ሄጄ ቸግሮኛል ሳልለው እኮ ፊቴን ብቻ አይቶ 100 ሺህ ብር እኮ ያበደረኝ ሰው ያን ሁሉ ገንዘብ ሳልመልስለት ሞተ። አሁን እንዴት አድርጌ ነው ገንዘቡን የምመልስለት? እናት እንደሆነች ገና ስሙን ሳነሳው ነው የሚያንገሽግሻት። እሺ እኔ ይሄን ገንዘብ ለማን ይዤ ልስጠው? ወይኔ ያጎቴ ታውቃለህ በጣም ደግ ነበር። አንድ ቀን ለራሱ ሳይኖር ለሰው እያዘነ ነው የሞተው። እኔ ምልህ አቤል፣ ህጉ ግን ምንድን ነው የሚለው? ገንዘቡን ሳልመለስለት ሞተ። ለልጁ እንዳልሰጥ ልጅ የለው። እሺ ይሄን ገንዘብ ለማን ነው የምሰጠው? ለእናትህ ሂጄ እንዳልሰጣት ገና የእሱን ስም ሳነሳ የእሱን ስም አታሳብኝ ትለኛለች። ታዲያ እኔ ምን ላድርግ? ቆይ ህጉ ምን ይላል? እንደነገርኩሽ ነው ታሪኩ። ይህ ሰውዬ ከልጅነቱ ጀምሮ ያቀደውን በአእምሮ ያስቀመጠውን ነው የኖረው። ምንድን ነው የሚያስቅሽ? ቆይ ግን አንተ አድገህ ተምረህ ትምህርት ስጨርስ ምንድን ነው መሆን የምትፈልገው? ምን አይነት ወሬ ነው የምታወሪው ደግሞ? ያው እኔ ተምሬ አድጌ ጨርሼ የህግ አማካሪ ጠበቃ ሆኜ የለን እኮ። ለዚህ እኮ ነው ጅል የሆንከው የምልህ። ወይሽ የኔን ተይ። አንቺ ትምህርት ስጨርሽ ግን ምን መሆን ነው የምትፈልጊው? እኔማ መሆን የምፈልገው እንዳንተ ደነዝና ጅል። ቀልዱ ቀልድ ነው። ይህን መጽሐፍ አንበበሽ ሙሉ ታሪኩን ጠይቅሻል። ከዛ በኋላ ደግሞ ከዚህ ሰው እየተማርሽውን ነገር ህይወትሽ ላይ ይፈልጋል። ሰምተሽኛል? ያሽ አቀበለሽ? አራ ትደገፊ ነው? እኔ ላንብብልህ። ማንበብ እንዴት እንደሆነ ላሳየህ። ሰብለ እንዴት ሊሆን ቻለ? አረ ቆይ እንዴት? ወይኔ ማን ያስረገዘኝ? እሺ ማን ነው? እንዴት ሊሆን ቻለ? እንዴት? ሰኒ ምን ሆነሽ ነው ብቻሽን እያወራሽ የምታለቅሽው? አባቱ ማን እንደሆነ አላውቅም። አርግቻለሁ። ሰኒ ምንድነው የሆንሽው? እባክሽን ተረጋጊ። በጣም ከባድ ነገር ተከስቶብኛል። እንዴት እንደሆነ እኔ እንኳን ማመን አልቻልኩም። ሰኒ ምኑን ነው ማመን ያቃተሽ? ወንድ ሳለቅ ከማንም ጋር ግንኙነት ሳይኖረኝ እንዴት ልመን? እንዴት? ሰኒ ታይ እንጂ ሙድ ባንቺ አያምርም። እኔ ለራሴ የማለቅስበት ማአት ምክንያት አለኝ። ሌላ ነገር አጨምሪልኝ። ተምሬ ስራ ይዤ የራሴ ነገር ይኖረኛል ብዬ ነበር ማግባት የምፈልገው። አሁን ግን አርግዘሻል ተባልኩኝ። ወይኔ ጉዴ! በህልምሽ አይተሽ ነው እያቃዠሽ ያለው ነው አይደል የምትይ? ቢሆንማ በምን እድሌ በምን እድሌ! ግን እውነትሽን ነው? እርጉዝ ነኝ የምትይው ያመረሽን ነው?
ሐኪም ውጤቱን ሲነግረኝ ስደነግጥ ክዶሽ ነው እንዴ አለኝ። እውነትሽን ነው ሰብለ? እርጉዝ ነው የምትይው? የእውነትሽን ነው? ከማን እንደሆነ አታውቂ? እርጉዝ ነኝ። ያስረከሰኝ ማን ነው? መቼ? እንዴት? አላቅም። ሰኒ ያቅለሸለሸሽ ሆድሽን አሞሽ ሊሆን ይችላል። ልጄስ? ትምህርቴስ? አሁን ምንድን ነው የሚባለው? ወይኔ ጉዴ! ማን ያታለለኝ? እኔ ሳላቅ ማን ያታለለኝ? እየዞርኩ እንግዲህ ደጋግሜ የሚመረመርና ቁርጤን አውቀዋለሁ። እንዴት አደርሽ ወይዘሮ ቀለሟ? እንዴት ነሽ? ሰላም ነው እንጂ እስኪ ይቺን ቁጠሪያት። እሺ ምንድነው ጭማሪው? 4 ዓመት ሙሉ ምንም ሳትጨምሪብኝ እንደ እናት አኖርሽ። አሁን ደግሞ የኑሮ ውድነቱን እንደምታዩ ነው። ያው እኮ ትንሽ ልጨምርልሽ ብዬ ነው። እንዴ እንደው ሳስበው በተከራይ ታሪክ አስቦ ጨማሪ የመጀመሪያው ሰው አንተ ነህ የምትሆነው። ምናልባት የመርሳት ችግሩን ያመጣብሽ የዚህ የኑሮ ውድነት ነው ብዬ እኮ ልጨምርልሽ ብዬ ነው። መተሳሰብ ጥሩ ነው። እኔ የምለው ግን እስከ መቼ ነው ግን ብቻህን የምትኖረው? መቼ ነው ትዳር የሚኖርህ? እኔ ከሴቶች ጋር መኖር ምኞቴ አይደለም። ሴቶች አጥፊዎቼ ነው የሚመስሉኝ። ባለፈው ግን አግብቻለሁ ብለኸኛል ነበር። ብዬሽ ነበር እንዴ? ይህ ያንቺ መርሳት ወደ እኔ እየተጋባ ነው እንዴ? ታሪኩ በጣም ረጅም ነው። ሚስት ነበረች። ያለኝን ነገር ሁሉ ሽጬ አሜሪካ ላኳት። ከዛ በኋላም እሷ ልክ እዛ እግሯ ሲረግጥ የሆነንም መረሳች። አዎ አንዳንድ ሰዎች የተነሱበትን ይረሳሉ። ነገሮችን ሁሉ ተወት አድርገህ አዲስ ህይወት ብትጀምር ግን ጥሩ ነበረ። አይ እኔ ልረሳት አልቻልኩ። የእሷ ነገር እየተመላለሰ ውስጤን በጣም ያስጨንቀዋል። ስለ ምክርሽ በጣም አመሰግናለሁ ወይዘሮ ቀለሟ። በይ ደህና ዋይ። ይሁን ታዲያ እንቺ አፍሽን ዝጊ፣ ነግሬሻለሁ። ባልዘጋስ ምን ልታረጊኝ ነው? አንቺ ታላ እንዴ ቢኖረኝ ምን ልታደርጊ? ይመለከትሻል። አንተን ከስራ አስቀርቶ እዚህ የቤት ልጅ ያደረገህና እንደዚህ ያስተከዘህ ምንድነው? በየሄድኩበት ክሊኒክ ሁሉም አርግዘሻል ነው የሚሉ። ቆይ አንቺ ወሬ በማመላለስ ምንድነው የምትጠቀሚው? እውነትሽን ነው የኔ ሰብለናት ወንድ አፍቅራ ጓሮ ለጓሮ የምትዞረው?